ህዝቡ ሰምቶ እንዲፈርደኝ ህዝቡን ጠየቀ። ጊዜ ያለቀ ነው ማለትም ሌሎች ሪከርዶችም አሉ። ዘመናዊ አንቺ ስንት ትገይኛለሽ? ማለትም 7 ዓመት 8 ዓመት እንኳን አትበርጅም እንዲያለሽ ስንት ትገይኛለሽ? እኔ እኮ እንደ ሰውኛ ስላሰብኩ ነው ሪከርዶችሽን ያስቀመጥኩልሽ። ማለትም እንዳይሰማ እያደረኩ ያለሁት። ሀቢባ አቤት። ኢዴት ተደርጎ የሰው ምስል ተደርጎ ባለጌ ቪዲዮ አይለቀቅም። ኢዴት ተደርጎ የሰው ድምፅ ተቀድቶ አይለቀቅም። ይለቀቃል አይለቀቅም? ይለቀቃል። ልጠይቅሽ፣ ይሄን ይለቀቃል? ማንም ሰው ዝሙት እየሰራ የሰራው ሌላ ሆኖ የራሱ ፎቶ ተደርጎ ይለቀቃል አይለቀቅም? ይለቀቃል። ስለዚህ እኔ ይህን ስራ አልሰራውም። አሁንም ስትሬት የምነግርሽ ይህን ስራ አልሰራውም፣ አላደረግኩም። ለሱ በፍጹም ይሄን አድርጌ አላቅም። ይሄን ካለ አልኩሽ እኔ አሁንልሽ ይሄን ካለ አሁንም ተደበቂ አትበይኝ። በቤተ ክርስቲያን አልደበቅም። አባቶቻችን እናናገር። በቃ እኔ እምልለት ለእኔ እኮ አይደለም መጽሐፍ ቅዱስ ለዕለት አያደርስብኝም። ነገ ለልጆቼ ነው የሚተርፈው እጣው። ስለዚህ እኔ እና እሱ ቤተ ክርስቲያን ሳይሆን ከአባቶቻችን አባቶቻችን ይንገሩ። እኔ በእውነት እውነት ይገኛል እኮ ንስሐ ስትገቢ ራስሽን ልታጸጅ ነው አይደለም የምትገናኙ። እኔ እና እሱ ከአባቶች እንገናኝ። ለሱ በፍጹም ይሄን አላደረኩም። እቺ ማናት? እሱ ከየት አገኘው? ይሄን አላደረኩም። ይቅርታ ይሄን አላደረኩም። ማንም ብቻዬን ስለሆንኩ ማንም የመከረኝ የለም። እግዚአብሔር በሚያውቀው ራሴ በቀደም ከዩቲዩብሽ ገብቼ ሜን ፖይንቶቹን ስታቋርጭኝ የነበረውን ጽፌ የመጣሁት ራሴ ነኝ። በቃ ለምን በሚለው ይህን ድምፅ ግን ከየት አመጣኸው? አስመስሎ ማውራት አልችልም። መለሰ እኮ ነው አልሰማሽም? መለሰ እኮ ከጠንቋይ ካገናኘችሽ ልጅ አለ እኮ ከእሷ ነው ያመጣሁት አለ። አብዬ አልኩሽ እኮ የመጀመሪያ ጊዜ ኢትዮጵያ ገብቼ ተመልሼ ከሱ ጋር አልተገናኘውም አልኩሽ እኮ። ኢራናዊ ሁኜ አልኩሽ፣ ኢራናዊ ሁኜ ዱባይ ኢራናዊ ሁኜ ፓስፖርት አውጥቼ ኢትዮጵያ ተመልሼ መጥቼ እሱን አላገኘሁት። እዛው ነው የቀረሁት፣ እዛው ቀረው። አሁን በቅርቡ መጣሁ። ከኢትዮጵያ ተመልሼ ፍቅርን አላገኘሁትም። ይሄው ዛሬ አገኘሁት አልኩሽ። በድምፅም በምንም አላገኘሁትም። ፍቅር ነው አልኩሽ። እኔ እኮ 3 ዓመት ጸበልና በሕክምና እኔ እኮ ይሄ ሪከርድ የተናጠን አይደለም። አንቺ አድርገሽብኝ በነበር ምን አልሽ? ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል። ይሄ ማትምጭም አንቺ እስኪ አዳምጪ። ማዳመጣችሁ አሁን አዳምጪ። ቆይ አቡዬ አይ ይመልስልኝ፣ በዚሁ በእግዚአብሔር ይመልስልኝ። መጀመሪያ እኔ እናንተ ከኢትዮጵያ ሂጄ ከዚህ ኑሬ ኢትዮጵያ ገብቼ ተመልሼ መጥቼ ተገናኝተናል አልተገናኘንም? እቺን ብቻ መልስልኝ። ልለምንሽ ዘመናዊ ተገናኝተናል። አሁንም ልለምንሽ እቺን ብቻ አልተገናኘንም። ዘመናዊ አልተገናኛችሁም። በቃ ሚዩት አድርጊና ይመልስልሽ። አልተገናኛችሁም። ይህን ወይ ዳምጥቼ ነው ለአንተ መድኃኒት የማበላው። ዘመናዊ የዛሬ 6 ዓመት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚዩት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ። ለእሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚዩት አድርጋለች። ዘመናዊ ሰው 1 ይሳሳታል፣ ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ ዘመናዊ፣ በየትኛውም መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት ሆነሽ አትበይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ከአንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅም።
ድርጅቴ ዜሮ አድርገሽ ነበረ። በእርግጥ ብዙ ነገሮች ችግር አሉ። ዜሮ አድርገሽ እኮ ነበረ። በሀሰት ገንዘብ በላብኝ ብለሽ ልጆችንም ስራዬንም እኮ በትነሹ ነበረ። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። ይህን 4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናለሁ ብሎ ጭንቀት ላይ ነው የነበረው። ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ፣ የአሁኑ ሪከርድ ያንቺ አይሆን ለታስደግሚ ቢስ ልትልክ አልነበረ? ለምን በዚህ ያክል ፈጣጣ ትሆኛለሽ? ምን በዚህ ያክል? እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለእኛ ስትል የእሷ መዋረድ ለእኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ፣ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማል ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛውም መንገድ በምን መልኩ። እዚህም ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን ስራ አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎች እንደምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብሴ ሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብታይኝ? አሁንም ታይኝ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ። በቃ እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለሽ። ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ከመቀደመ ከክስቱ ጀምሮ ከነኤደን ጀምሮ ምናምን በቃ እስኪ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛውም መንገድ በምን መልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቅርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባዶ የሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኮ አይደለም። እኔ ስራ ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሽ አልኩኝ። ስለዚህ አሁን ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምን አላውቅም። እሺ እድሉን ላንቺ እንሰጥሻለን ሶሊያና። አሁን የተስማማሁበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አላደል? እውነት አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ የማደር ነው እንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደህናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ ቅሪሚና ሞክች በቃ ነውራ አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበር። እባክሽ ስለ ሃይማኖት ስለምን ስለዚህ ሶስት ጉዳይ ነው። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው?
ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ ለአንተ ይህን አላረኩም። እውነት አለኝ እኔ ለአንተ እንዲያው ፍቅር በልጆች ልለምንህ እኔ ለአንተ ይህን አላደረግኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ ባንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ የከፈልሽው ብር ስለምትፈርዱ እኔ ለአንተ አስጨርሽ። ለምን ታቋርጫዋለሽ እንዴ? እሱ ስታወሪ አላቋረጠሽም። በጣም አምባገነን ትሆኛለሽ። እንዳታበሪኞች አስጨርሽው ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። እሱ ሲያወራ ግን አንቺ ታቋርጫዋለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ? አቡ እያወራው እያለ ነው በመሀል የገባብኝ። ልጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት፣ እኔ ግን አልጨረስኩም። እሺ ጨርሻ። ምክንያት ስለምታውቃለህ ምክንያት አይደለም የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ለአንተ ትክክለኛ ሰው ነህ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታውቀኛለህ። እንዴት ከኢትዮጵያ እንደወጣው ታውቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባሁም። በ10 ምናምን ዓመቴ ነው ኢትዮጵያ የገባሁት። ስገባ ፓስፖርቴን አገኘው፣ ተመልሼ አልመጣሁም። ኢትዮጵያ ገባን፣ አብረን የገባ ነው። ከሱ ጋር አብረን ገባን። እኔን ከቦታው ከሀገራችን ትቶ ይመጣ። እሱ አዲስ አበባ አደረ። ስደውልለት አያነሳም ነበረ። ዱባይ ገባ። ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ይሄ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለሁም። አሁንም አርጌብህ ከሆነ አልኩ ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ በጣም ዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ለአንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን ብንሄድ ደስ ይለኛል። እዚህ ጋር ተማምነን እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ለአንተ እንዳላደረኩ ጠንቅቀህ ታውቀዋል። ዘመን ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ መናገር ያለጨርስ። ፍቅር በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ሆን ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይህ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያስይዘኛል። ለምን አያስይዘኝም? ያስይዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን እንስማማ ባይ ነኝ። እኔ እውነት አለኝ። ከአባቶች ጋር ለመቅረብ አልፈራም። አንተም ካልፈራህ አባቶች ጋር እንገናኝ። ሀቡዬ ይቅርታ፣ እኔ ልውረድ። አመሰግናለሁ። ከአባቶች ጋር ግን እንገናኝ። እውነት ካለ እዚህ ጋር
መውረድ ፈልጋለሁ። በህግ ሄድበታል። ሊሄድበት ጠበቃውን አናግሯል። ያዋጣሻል? አቡ ከሰማ በውሸት እውነት ነው። አዎ አድርጌያለሁ። ምንድን ነው የፈለጋችሁት? እንዳትዪ በህግ ሊሄድበት ነው እያልኩሽ ያለሁት። የዚህ ቶኬዊ ደግሞ ምነግርሽ አዳንቲ ሀቡዬ፣ ይሄን ቮይስ ከየት እንዳመጣው አላውቅም፣ አላደረኩም። በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ። ህሊናው እያወቀ አትደውሉብኝ፣ በእግዚአብሔር ተው፣ አትደውሉብኝ። ላውራ በህግ ከሄደበት ትሰማለህ? አዎ ትሰሚያለሽ። በህግ ከሄድክበት ህሊና ካመነበት አዎ በድላኛለች፣ አዎ ይሄን አድርጋለች። እውነት ይሄ ከተቀበለልክ ይክሰስ፣ ህሊናው ከተቀበለለት። እኔ ግን እንዳላደረኩት አውቃለሁ። እግዚአብሔር ፍርዱን ይሰጠኛል። የልጆች እናት ነኝ። ልጆች ማሳደግ እፈልጋለሁ። ግን አርጋብኛለች ብለህ ካመንክ ሂድ። እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ። ለምን? ከህግ ይልቅ አባቶች ስለሚፈርዱን ማለት ነው። እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ። በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ። እውነት በድላኛለች፣ አርጋብኛለች፣ ዘመናዊ ይሄ ይገባታል ካልከኝ አርገው። ዘመናዊ ይሄ ይገባታል ካልክ አርገው፣ ችግር የለውም። እኔ ግን በአባቶች ነው መሄድ የምፈልገው። ለምን? እውነት ስላለኝ ሀቡዬ፣ ሌላ የለኝም። ስለዚህ ይቅርታ ጠይቀሽ በሰላም ጉዳዩ መፍታት አትፈልጊም? በእልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው? አንቺ ነሽ እኮ ከኢማራት ተካንስለሽ ወደ ሀገርሽ የምትሄጂው። ለምን ጉዳዩን በሰላም አትፈቺም? በእናታችሁ አትደውሉብኝ። ምን ሆናችሁ እናንተ? ሀቡ ከሰማሽኝ አልኩሽ እኮ ሀቡዬ፣ ከሰማሽኝ አንቺ ፍትሃዊ ነሽ አይደለ? ለእኔም ለሱ ለእኔና ለሱ ፍትሃዊ ነው ሆንሽ አልኩሽ። ዘመናዊ በድላኛለች፣ አዎ አርጋብኛለች፣ እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ። ህሊናው ከፈቀደ አትደውሉ። በእግዚአብሔር ይህ ምንድን የተረገሙ። ስለዚህ መድኃኒት ማድረግ ያልቀረበሽ መማር ያቅትሻል። ሰው መግደል ከቻልሽ መማር ያቅትሻል። ፍቅር እውነት ስላለኝ አልኩህ። መሀላ እውነት ካለን እኮ አንሞትም። እውነት ካለን እኮ ፍርድ ለኛ እግዚአብሔር ቅርባ እንትን አይደለም። እግዚአብሔር እኮ እውነትን ነው አይደለም የሚፈልገው። እውነት አለክ። እኔ እናንተ እውነት ይሰማል። አቡ ይሰማል። ግን ይኸውልሽ እንደዚህ ስትሮንግ ድምፅ ስላለኝ ነው የጮኩ የምመስለው እንጂ ረጋ ብዬ ነው እያወራ ያለሁት። ግን ስትሮንግ ነው። ችግር የለም። እሱን በድየው አልኩት። በድየው አሁን ልጆች አሳዳጊ ነው። እስክንድር መጥቶ በጣም እየጮህብኝ ስለሆነ እባክሽ ታደል። በጣም እየጮህብኝ ነው እስክንድር። መቀደም ልጆቹ ያወራው ማለት ነው። ታሳጥርልኛል። ምን መሰለክ፣ እኔ እሷ ያልተሰማች እንዲመስላት ስለማልፈልግ ነው። እንደዛ አይነት ስሜት እንዲሰማት ስለማልፈልግ ነው እድሉን የሰጠኋት በደንብ እንድታወራ እንድናገር እድሉን። በኋላ አንተ በህግ ሄደህበት እቺ ልጅ ታስራ ተከንስላ ወደ ሀገሯ ብትሄድ ኢትዮጵያ ሆና እንድታለቅስ አልሰሙኝም፣ እድል አልሰጡኝም ብላ እንዳትጸጸት እድሉን እየሰጠኋት ነው። በደንብ ስሜቷ እንድትናገር የፈለገችውን ተናግራ በኋላ ላይ ደግሞ ለሚመጣው ነገር አንተ በህግ ማስረጃዎች ብዙ አሉ። ስትሄድበት ለሚደርሰው ነገር እራሷ ኃላፊነቱ እንድትወስድ ነው። ገባ? ነገ እድል አልሰጡኝም አልሰሙኝም ብላ ስሜት እንዲሰማት አልፈልግም። ለዛ ነው መድረኩን ሙሉ ተቆጣጥረው ይኸው ከገባን ሰዓት ጀምሮ እሷ ናት የምታወራው። እኔ ብቻ ላውራ ነው አላስወራም ብላናለች። ይኸው